በየዘመናቱ በአቅራቢያ በዚያ አካባቢ የሚበሉ የምግብ አይነቶች ሊሰጡ ነው የሚገባው። ነቢ ሰለላሁ ዐለይሂ ወሰለም በዘመናቸው እነዚህ ምግቦች በጣም ይበሉ ስለነበር ነው በእነዚህ ያደረጓቸው። ስለዚህ በአንድ ሰው ላይ አንድ ጣሳ ሲባል ግን የአሁኗ ጣሳ ናቸው ወይ? አይደለችም። ነገር ግን በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የነበረው ጣሳ ነው። ታዲያ ያን ጣሳ ምን ያክል እንደሆነ በዚህ ዘመን እንዴት ማወቅ እንችላለን? ሼክ አብዱልዓዚዝ ብን ባዝ ተናገሩ። ምን አሉ? 2 ኪሎ ከግማሽ እና እስከ 3 ኪሎ የሚደርስ እንዲሰጥ ብለው ተናግረዋል። ስለዚህ 3 ኪሎ ብታደርጉላቸው መልካም፣ 3 ኪሎ ብታደርጉላቸው መልካም። በአንድ ሰው ላይ 3 ኪሎ ማለት ነው። 3 ኪሎ ሩዝ መቼ ነው ይሄ የሚሰጠው ከተባለ ሰዎች ለዒድ ሶላት ከመውጣታቸው በፊት ቀድማቸው ስጧቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። የኢስላምን ታላቅ እዝነት እዚህ ጋር ትረዳላቸው። ዓላማው ምንድነው? ዘካተል ፊጥር ነቢ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ጡዕመተን ሊልመሳኪን ወጡህረተን ሊሷኢም አሉ። ዘካተል ፊጥር የተደነገገበትን ምክንያት ሲናገሩ ለድሃዎች ምግብ ሲሆን አሉ። ለድሃዎች ምግብ ሲሆን፣ ለጾመኛው ሰው ደግሞ ንጻት ሲሆን፣ መንጻት ሲሆን፣ ያ ማለት በጾማችሁ ላይ ጉድለት ካለባችሁ ያንን ያካክስላቸዋል ይሄ ዘካ። ስለዚህ ድሃዎች የበዓል ቀን ከመውጣታቸው በፊት ለሶላት ስጧቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ዘካተል ፊጥር ብዙ ሰው የዒድ ሶላት ሰግዶ ከጨረሰ በኋላ ይሄድና ይሰጣል። ያ የዘካተል ፊጥር አይባልም። ይሄ እንደ ማንኛውም ኖርማል ሰደቃ ነው፣ አይቻልም። ከዚያ በኋላ ዘካተል ፊጥር አይባልም። ዘካተል ፊጥር የሚሰጠው የዒድ ሶላት ከመግባቱ በፊት ቀድሞ ነው። እንዳውም ሼክ ኢብኑ ዑሰይሚን ከ28ኛው ቀን ወይ ከ27ኛው ቀን ጀምራችሁ እስከ ዒድ ሶላት ድረስ ባለው ጊዜ ነው መስጠት ያለባቸው ብለው ተናግረዋል። ቀድመው ይሰጣሉ። ዓላማው ምንድን ነው? በዚያ በበዓል ቀን እነዚህ ሙስሊም ወንድሞቻችሁ ሰው ደጅ እንዳይቆሙ እንዳይለምኑ፣ ቢያንስ በደስታቸው ቀን እንኳን ልመና እንዳያደርጉ እነርሱን ለመቻል የተደነገገ ድንጋጌ ነው ዘካተል ፊጥር።